በቤት ግዢ ወቅት የብድሩን አይነት በመቀየር ወርሃዊ የሞርጌጅ ክፍያችሁን $400 በላይ መቀነስ እንደምትችሉ ታውቃላችሁ? ዳዊት ወልዴ ነኝ፣ የሪል ስቴት ፕሮፌሽናል ከላስ ቬጋስ። ቤት ለመግዛት የሞርጌጅ ብድር በምታፈላልጉበት ወቅት ከሚገጥሟችሁ ዋና ዋና ውሳኔዎች አንዱ በቋሚ ወለድ ፊክስድ ሬት ሞርጌጅ እና በተለዋዋጭ ወለድ አጀስተብል ሬት ሞርጌጅ የቤት ብድር መካከል የሚደረግ ምርጫ ነው። ዛሬ ላይ ያሉት ፊክስድ ሬት የሞርጌጅ ወለዶች ከ3 እና ከ4 ዓመታት በፊት ከነበሩት በጣም ዝቅተኛ ወለዶች ጋር ሲነጻጸሩ በጣም ከፍ ያሉ በመሆናቸው ስማርት የቤት ገዢዎች ወራዊ ክፍያቸውን ለመቀነስ አጀስተብል ሬት ሞርጌጅን እንደ አንድ ጠቃሚ ስትራቴጂ እየተጠቀሙበት ነው። ለመሆኑ አጀስተብል ሬት ሞርጌጅ ምንድን ነው? ይህ የብድር አይነት መጀመሪያ ላይ ለተወሰነ ጊዜ ማለትም በአብዛኛው ለ5 ለ7 ወይም ለ10 ዓመታት በቋሚ የወለድ ተመን ፊክስድ ኢንተረስት ሬት የሚጀምር የቤት ብድር ሲሆን ያ የቋሚ ጊዜ ካለቀ በኋላ የወለድ ተመኑ በገበያው ሁኔታ ላይ በመመስረት ሊጨምር ወይም ሊቀንስ ይችላል። ወለዱ መቼም ቢሆን ከማይቀያየረው የ30 ዓመት ቋሚ ሞርጌጅ በተለየ መልኩ አጀስተብል ሬት ሞርጌጅ በመጀመሪያው የቋሚ ዘመን ላይ ዝቅተኛ የወለድ ተመን ይሰጦታል። ለምሳሌ በቅርቡ $575,000 የቤት ብድር የወሰደ አንድ የቤት ገዢ ክላይንቴ አበዳሪው 2 አማራጮችን አቅርቦለት ነበረ። የመጀመሪያው አማራጭ በ30 ዓመት ፊክስድ ሬት ሞርጌጅ ብድር በወር $3,717 ፕሪንሲፓልና ኢንተረስት ክፍያ ሲሆን፣ ሁለተኛው አማራጭ በአጀስተብል ሬት ሞርጌጅ የብድር አይነት በ1.125% የወለድ ቅናሽ በወር $3,296 ፕሪንሲፓልና ኢንተረስት ክፍያ ነው። ይህ ማለት የአጀስተብል ሞርጌጅ አማራጩ ከ30 ዓመቱ ቋሚ ብድር ወለዱ በ1.125% ያነሰ በመሆኑ ወርሃዊ ክፍያውንም በወር ከ$420 በላይ ቀንሶታል። ለብዙ ገዢዎች ይህ ልዩነት የዳውን ፔመንት ክፍያቸውን ከፍ ማድረግ ሳያስፈልጋቸው ለሚፈልጉት ቤት የግዢ ዋጋ ብቁ እንዲሆኑ ያደርጋል። ይሁን እንጂ ብዙ ሰዎች የአጀስተብል ሬት ሞርጌጅ ብድሮች ለ2008ቱ የቤት ዋጋ መውደቅ አስተዋጽኦ ማድረጋቸውን በማስታወስ ይህን ብድር መጠቀምን ይፈራሉ። ነገር ግን ይህ አመለካከት ዛሬ ላይ ትክክል አይደለም። ዛሬ ላይ ያለው የአጀስተብል ሬት ሞርጌጅ 2008 ላይ ከነበረው በፍጹም የተለየና በግልጽነት ትራንስፓረንሲ እና በተጠቃሚ ጥበቃ ኮንሱመር ፕሮቴክሽን ላይ በመመስረት የተዋቀረ ነው። ዛሬ ላይ አጀስተብል ሬት ሞርጌጅ የሚከተሉት ጠንካራ የደህንነት መስፈርቶች ጋርድ ሬልስ አሉት። ጥብቅ የሆኑ የፌዴራል ሕግ የብድር ማረጋገጫ መስፈርቶች አንደርራይቲንግ ስታንዳርድስ፣ ረዘም ያለ ቋሚ የመነሻ የወለድ ጊዜያት ማለትም የ5 ወይም የ7 ዓመታት ቋሚ የተረጋጋ ክፍያ፣ ወለዱ ምን ያህል ሊጨምር እንደሚችል የሚገቱ የተለያዩ ገደቦች ማለትም ወለዱ ቢጨምር እንኳን ሊደርስ የሚችለውን ከፍተኛውን ጣሪያ ገና ከመጀመሪያው ቀን ጀምረው እንዲያውቁት የሚያደርግ አሰራር ናቸው። አጀስተብል ሬት ሞርጌጅ ለምን አይነት ተበዳሪ ይጠቅማል? የመጀመሪያው የወለድ ዘመን ከማብቃቱ በፊት ከ5 እስከ 10 ዓመት ጊዜ ውስጥ ቤቱን ለመሸጥ ለሚያቅዱ፣ የሞርጌጅ ወለድ ይቀንሳል ብለው ለሚያምኑና ወለድ ሲቀንስ ሪፋይናንስ ለማድረግ ለሚያስቡ፣ ወደፊት ገበያቸው እንደሚያድግ እርግጠኛ ለሆኑ፣ አስቀድመው የቆጠቡት ገንዘብ ፋይናንሻል ሪዘርቭ ስላላቸውና መጀመሪያ ላይ አነስተኛ ወራዊ ክፍያ ለሚፈልጉ ናቸው። በአጀስተብል ሬት ሞርጌጅ መራቅ ያለባቸው ተበዳሪዎችስ? ከፍተኛ የበጀት እጥረት ያለባቸውና ወርሃዊ ክፍያቸው በትንሹ እንኳን ቢጨምር መቋቋም የማይችሉ፣ ቢያንስ በ10 ዓመት ጊዜ ውስጥ ቤታቸውን የመሸጥና የመለወጥ እቅድ የሌላቸውና ወደፊት ወለድ ይቀንሳል በሚል ግምት ላይ ብቻ ተመስርተው ተስፋ የሚያደርጉ ናቸው። ዛሬ ላይ አጀስተብል ሬት ሞርጌጅ ጥሩ ስትራቴጂ ቢሆንም በወጥነት ለሁሉም ሰው የሚሆን መፍትሄ ግን አይደለም። ለአንዳንድ የቤት ገዢዎች ከፍተኛ ወራዊ ቁጠባ ሊፈጥርና የቤት ባለቤት የመሆን ህልማቸውን ይበልጥ ተደራሽ ሊያደርግ ይችላል። ለሌሎች ደግሞ ስጋቱ ከጥቅሙ ሊያመዝን ይችላል። ዋናው ቁልፍ ነገር የሞርጌጅ ብድር ስምምነቱን ከመፈረማችሁ በፊት ብድሩ በትክክል እንዴት እንደሚሰራ ጠንቆ መረዳት ነው። የሞርጌጅ አይነት ከመምረጣችሁ በፊት ዝቅተኛውን ወለድ የሚሰጠኝ የትኛው የሞርጌጅ አይነት ነው ብላችሁ ብቻ ሳይሆን ለፋይናንስ ግቦቼ፣ ለጊዜ ሰሌዳ እቅዴና ለስጋት የመቋቋም አቅሜ ሪስክ ቶለራንሴ የተሻለው ስትራቴጂ የትኛው ነው ብላችሁ ጠይቁ። ምክንያቱም ዝቅተኛው የዛሬ ወራዊ የሞርጌጅ ክፍያ ሁልጊዜ ለእናንተ በጣም ጥሩ የሞርጌጅ ስትራቴጂ ላይሆን ይችላል። ላስ ቬጋስ ውስጥ ቤት ለመግዛት እያሰባችሁ ከሆነና የ30 ዓመት ቋሚ ሞርጌጅን ከአጀስተብል ሬት ሞርጌጅ ጋር አነጻጽራችሁ ትክክለኛውን ውሳኔ ማድረግ ከፈለጋችሁ ኮንታክት አድርጉኝ። እንዲሁም
ለተጨማሪ የሪል ስቴት እና የሞርጌጅ መረጃዎች ፎሎ አድርጉኝ። ዳዊት ወልዴ ነኝ፣ የሪል ስቴት ፕሮፌሽናል ከላስ ቬጋስ።